بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته እነኚህን ህልሞችን ከተመለከትን በፍጹም ለሰዎች መናገር የሌሉብን የህልም አይነቶችን ዛሬ እናያለን ማለት ነው። ብዙ ሰዎች እንደዚህ አይነት ህልሞችን ያዩና ለሰዎች ይናገራሉ። ይሄን ህልም ለሰዎች መናገር እንደሌለብን እንዲፈታልን ፈልገን ወደ ሰዎች ጋር ሄደን እንዲህ አይነት ህልም አይቻለው የዚህ ህልም ትርጉም ምንድነው ብለን መጠየቅ እንደሌለብን ረሱላችንም አለይሂ ሰላቱ ወሰላም ነግረውናል። እንደዚህ አይነት ህልሞችን ከተመለከታችሁ እንደዚህ አይነት ህልሞችን ካያችሁ በፍጹም ለማንም እንዳትናገሩ ብለውናልና ነብይ ሰለላሁ ዐለይሂ ወሰለም ለሰዎች እንዳትነግሩ ፍቺንም እንዳትፈልጉ ይሄን ህልም አይቻለው ብላችሁ የህልሙን ፍቺ ፍለጋ ወደ ሰዎች ዘንዳ እንዳትሄዱ ብለው የከለከሉን የህልም አይነት ምን አይነት ህልም ነው? بإذنላህ ተዓላ እንመለከታለን ይሄን ነጥብ ማለት ነው። አንዳችን ስንተኛ ሶስት ነገር በህልማችን ልንመለከት ወይንም በተኛንበት ልናይ እንችላለን። ከሶስት አንዱን ነው ልናይ የምንችለው። አንደኛው ትክክለኛ የሆኑ ህልሞች አሉ፣ ደስ የሚሉ ሷሊህ የሆኑ ጥሩ የሆኑ ከአላህ ዘንዳ የሚመጡ የህልም አይነቶች አሉ። እሱን ህልም ልንመለከት እንችላለን። ሁለተኛው ደግሞ የቀን ውሎዎችንን በህልማችን ልንመለከት እንችላለን። ሰውየው ቀን የዋለበትን በህልሙ በተኛበት ሌሊት ላይ ሊመለከት ይችላል። ሶስተኛው የቅዠት ወይንም ደግሞ ከሸይጣን በኩል የሚመጡ የህልም አይነቶች አሉ፣ እነሱን ልንመለከት እንችላለን። እነኚህ ሶስቱንም በዝርዝር ስንመለከታቸው የመጀመሪያው ትክክለኛ የሆነ ሷሊህ የሆነችው ህልም ጥሩ የሆነችው ህልም ከአላህ ዘንዳ የመጣችውን ህልም ያን ህልም ካየን ምን ማድረግ እንዳለብን ነብይ ሰለላሁ ዐለይሂ ወሰለም በሐዲታቸው አስተላልፈውልናል፣ ነግረውናል ማለት ነው። የአላህ መልእክተኛ ምን አሉን? الرؤيا الصالحة من الله والحلم من الشيطان فإذا حلم أحدكم حلما يخافه فليبصق عن يسيره وليتعوذ بالله من شرها فإنها لا تضره. إن حديث إمام بخاري يستلفون يزقبون مالتنا ملكتنيا صلوات ربه وسلامه عليه الرؤيا الصالحة من الله ጥሩ የሆነችን ህልም መመልከት ከአላህ ዘንዳ ነው አሉ። ጥሩ የሆነን ህልም አላህ ለአንድ ባሪያው ጥሩን ህልም ይሰጠዋል፣ ጥሩን ህልም እንዲመለከት ያስደርግለታል ማለት ነው። ህልም በዲናችን ሰፊ የሆነ ቦታ አለው። እንደዚህ አይነት ህልሞች ጥሩ የሆኑ ህልሞች አሉ የሚታዩ ማለት ነው። አላህ ባሪያውን ወደፊት ሊሰጠው የሚፈልገውን ደረጃ በህልሙ ያሳያል። ልክ ነብዩላህ ዩሱፍ አለይሂ ሰላም ወደፊት አላህ የሚሰጣቸውን ማዕረግ በህልም ነበር አላህ ያሳያቸው። ሄደው ለአባታቸው እኒ ረአይቱ 11 ከውከበ ወሸምሰ ወልቀመር ብለው የተናገሩበት የቁርአን አያ ሱረቱል ዩሱፍ ውስጥ ይገለጣል። እንደዚህ አይነት ደጋግ ህልሞች ከአላሁ ሱብሓነሁ ወተዓላ የመጡ መሆናቸውን በዚህ ሐዲስ ላይ ተመልክተናል። ታዲያ እንደዚህ አይነት ህልሞችን ስናይ ደስ የሚሉ የሚያስደስቱን የሚያረኩንን ህልሞችን ስንመለከት ምንድነው ማድረግ ያለብን? አቢ ሰዒድ አልኹድሪ ባስተላለፉልን ሐዲስ ውስጥ ነብይ ሰለላሁ ዐለይሂ ወሰለም ኢዛ ረአ አሐዱኩም الرؤيا ከናንተ ውስጥ አንዳችሁ ህልም በተመለከተ ጊዜ يحبها የሚያስደስተውን ጥሩ የሆነችዋን ደስታን የሚፈጥርለትን ደስታን የሚሰጠውን ህልም ከተመለከተ فإنها من الله እሷ ህልም የመጣችው ከአላህ በስተበኩል ናት አሉ። ያቺ ህልም ከአላህ በኩል ናት። ሷሊህ ህልሞች ከአላህ ነው የሚወጡት ብለናልና ደጋግ ህልሞች ከአላህ ናቸውና ያቺ ህልም የመጣችው ከአላህ ናት። አላህ በዛች ህልም አማካኝነት ላንተ ሊያደርግልህ ሊሰጥህ ያሰበው መልካም ነገር በህልም ውስጥ እያሳየህ ነው። فإنها من الله። ታዲያ ምን ማድረግ አለበት ሰውየው አሉ? فليحمدالله عليها በዛች ህልም ተንተርሶ አላህን ሱብሓነሁ ወተዓላን ያመስግነው፣ ለአላህ ሽክር ገለታ ያስገባለት አሉ። ወልዩሐዲስ ቢሃ ህልሙንም ደግሞ ለሰው መንገር ይችላል፣ ይናገራሉ። እንደዚህ አይነት ህልሞችን ካየ ለሰው ይናገር፣ ሄዶ እንደዚህ አይነት ህልም አይቻለው እስኪ ፍቱልኝ ብሎ መናገር አለበት። ኢንሻአላህ በሌላ ትምህርታችን ላይ ለማን መናገር እንዳለብን እንመለከታለን።
ህልም ራሱ ጥሩ የሆኑ ህልሞችንም አየን ብለን ላገኘነው ሰው አይደለም ህልም መናገር ያለብን። ህልም ለተገኘው ሰው የሚነገር ከሆነ ጉዳት አለው። ለምሳሌ ጥሩ ህልሞች ከአላህ በስተበኩል የመጡ ብስራቶች ናቸው ብለው ነብይ ሰለላሁ ዐለይሂ ወሰለም ነግረውናል። እኛ ጥሩ ነገር አይተን ዝም ብለን ለሰዎች የምንናገር ከሆነ እነኛ ሰዎች አላህ እኛን ከፍታ ላይ ሊያደርሰን እንደሆነ አላህ እኛን ትልቅ ቦታ ሊያደርሰን እንደሆነ በዚህ ህልም ተንተርሶ ይገባቸዋል። ከዛ ምን ያደርጉናል? ይተሐደሱብናል ማለት ነው። ሒስድ ውስጥ ይገባሉ። እነኚህ እጅግ በጣም ተሐሱድነቶች ውስጥ ይገባሉ በእኛ ምክንያት። ለምሳሌ ነቢዩላህ ዩሱፍን እንውሰዳቸው አለይሂ ሰላም። ነቢዩላህ ዩሱፍ ህልም አይተው ለሚወዱት ለአባታቸው ነበር ለያዕቁብ ሄዶ የተናገሩ። አባታቸው ይህን ህልም ለወንድሞችህ እንዳትናገር፣ ይህን ህልም ምስጢር አድርገህ ያዘው ብሎት ነበር። የአላህ ቀድር ሆኖ ዩሱፍ አለይሂ ሰላም ይህን ህልም ለወንድሞቹ ነገሩ። ወንድሞቹ የህልሙ ተፍሲር ስለገባቸው ዩሱፍን ከአባታቸው ወስደው ጉድጓድ ውስጥ ጥለው አሳልፈው በባርነት የሸጡበት ሁኔታ የቁርአኑ አያ ላይ ሙሉ ቂሳውን ሱረቱል ዩሱፍ ላይ አላህ ነግሮናል። ታዲያ ለማን ምን ነገር አለበት የሚለውን ኢንሻአላሁ ተዓላ በሌላ ፕሮግራማችን ላይ እንመለከታለን። ታዲያ ረሱላችንም ሰለላሁ ዐለይሂ ወሰለም ይህን ትእዛዝ ሰጥተውናል። ጥሩን ህልም ከተመለከታችሁ አላህን አመስግኑ፣ ከዛን ሄዳችሁ ለሰዎች ንገሩ ብለው ነግረውናል ማለት ነው። ትክክለኛ ህልሞችን ስናይ፣ ጥሩ የሆኑ ህልሞችን ስንመለከት ይሄን መንገድ ነው የምንከተለው ማለት ነው። ሁለተኛው የህልም አይነት ሰው ተኝቶ ውሎን የቀን ውሎን ሊመለከት ይችላል። ይሄ ዝም ብሎ ነው። ሶስተኛውና መነገር የሌለበት ለሰው መዋራት የሌለበት የህልም አይነት የቅዠት የሆኑ የህልም አይነቶች ናቸው። የሚያስጠሉ፣ የሚያስተክዙ፣ የሚያስፈሩ፣ የሚያስደነግጡ ደስታን ስትናገረው ወይንም ደግሞ በማየትህ ሰላም የማይሰማ የህልም አይነቶችን በፍጹም ለሰው መናገር የለብህም። ይህንንም ረሱላችን ሰለላሁ ዐለይሂ ወሰለም በዚሁ ሐዲስ ላይ አቢ ሰዒድ ባስተላለፉት ሐዲስ ላይ ጥሩን ህልም ካየ አላህን ያመስግን፣ ህልሙን ተፍሲር ለሰው ይናገር ብለዋል። ወኢዛ ረአ ገይረ ዛሊከ ሚማ የክረሁ፣ ከዚህ የጥሩ ተቃራኒ የሆነን ህልም ከተመለከተ የሚያስጠላው የሆነን ነገር ያን ህልም በማየቱ ምክንያት ደስታ የማይሰማው ቅዠት ሆኖ ማለት ነው። ቅዠት ሆኖ ሰው ሲገለው ወይ ሰው ሲያርደው ብቻ የሆነ ነገር እየሆነ የሰውነት አካሉ እየተቆራረጠ በህልሙ ሊመለከት ይችላል። ይሄ ሰው ብቻ ደስታን የማይሰጠው የህልም አይነትን አንድ ሰው ከተመለከተ ፈኢነማ ሂየ ሚነ ሸይጣን፣ እቺ ህልም የመጣችው ከሸይጣን በስተበኩል ናት አሉ። ይሄ ህልም የመጣው ከሸይጣን ነው። ቅዠት ያለበት ደስታን የማይሰጥህ የሚያስፈራህን ነገር በህልም ከተመለከት ህልም አይቻለሁ፣ እንደው ሌሊቱን ሙሉ በጣም በከባድ ሌሊት ነው ያሳለፍኩት፣ እስኪ ተፍሲሩን ንገሩን ብለህ ጠጋ ብለህ ተፍሲር እንዳትጠይቅ። ለምን? ፈኢነማ ሂየ ሚነ ሸይጣን፣ ከሸይጣን ነው። ታዲያ ምን ማድረግ ያለበት ይሄ ሰው ከሸይጣን ከሆነ ፈልየስተዒዝ ሚን ሸሪሃ፣ ከሸይጣን ሸር ያቺ ህልም ይዛው ከመጣችሁ ያ ሸይጣን በአንተ ላይ በዛች ሌሊት ከመጣብህ ከሸይጣን ወስዋሶች፣ ከሸይጣን ሸሮች፣ ከሸይጣን ህልሞች በአላህ ይጠበቅ ይሄ ሰው አሉ ረሱላችን ሰለላሁ ዐለይሂ ወሰለም። አስቀጥለውም ወላ የዝኩረሃ ሊአሐድን ፈኢነሃ ላ ተዱሩ፣ ለአንድም ሰው እንዳይናገር እሷ አትጎዳውም፣ ለማንም ሰው መናገር የለበትም። ሐዲሱ ሰሂህ ነው። ቡኻሪ ነው ሐዲሱን ያስተላለፉልን፣ ኢማም ቡኻሪ ነው ይህን ሐዲስ የዘገቡት ማለት ነው። እንደዚህ አይነት ህልሞች አሉ፣ በፍጹም መናገር የለብን። በቃ የምንናገራቸው የህልም አይነቶች የሚያስደስቱ ደስ የሚሉ ህልሞችን ካየን ብቻ እንናገራለን خلاص። ከዛ ውጭ ግን በማየታችን ደስታን የማይሰጡንን ህልሞችን ካየን ለሰዎች ማውራት የለብንም ነው። አንድ ሐዲስ በስተመጨረሻ እንጠቀም። ነቢያችን ሰለላሁ ዐለይሂ ወሰለም አቡ ሁረይራ ነው ሐዲሱን ያስተላለፉልንና فإن رأى أحدكم ما يكرهه፣ አንድ ሰው በህልሙ የሚያስጠላውን ነገር ደስታን የማይሰጠው ሰላም የማይሰጠው ምቾት የማይሰጠውን ነገር በህልሙ ከተመለከተ ፈልየቁም፣ ብድግ ብሎ ይቁም። በቃ ካየ ማለት ነው። ፈልይሰሊ፣ 2 ረክዓ ውዱእ አድርጎ 2 ረክዓ ይስገድ። ወላ ዩሐዲስ ቢሃ الناس رواه مسلم። ለአንድም ሰው ይህን ህልም አይቻለሁ ብሎ እንዳይናገር ዝም ይበል። መናገር አያስፈልግም፣ ዝም መባል አለበት። እንደዚህ አይነት የቅዠት ህልሞችን ካየን
መናገር የለብንም። ተፍሲሮችን ፍለጋ መሄድ የለብንም። እንደዚህ አይነት ሸይጣን ነው። ሸይጣን ለምንድን ነው የሚያመጣው? እኛን ከአላህ ተወኩልነት እኛን ሊያሸሸን ሊያርቀን። መሰለን የሆነ ፕሮግራም የሆነ ፕሮሰስ የሆነ ስራ ጀምረ ያ ስራ የጀመርከው ስራ ውስጥ ወይ ልትሰራ ያሰብከው ስራ ውስጥ ከስረህ ልትመለከት ሲቃጠልብህ ልትመለከት ትችላለህ። ወይ ልጆችን ሞተውብህ በህልም ልትመለከት ትችላለህ። ወይ ልጆች ቤተሰቦቼ እኮ በህልም ያለቁብኝ ምንድነው የዚህ ህልም ተፍሲር ብለህ ማንንም መጠየቅ የለብህም። ይኸው ረሱላችን ሰለላሁ ዐለይሂ ወሰለም ብለውናል፣ ፈልዩሰሊ ወላ ዩሐዲስ ቢሃ ናሰ፣ 2 ረክዓ ብድግ ብሎ ይህ ሰው ይስገድ፣ ወላ ዩሐዲስ ለማንም ደግሞ ተሐዱስ እንዳያደርግ እንዳይናገር፣ እንደዚህ አይነት ህልም አይቻለሁ ብሎ እንዳይናገር። እንደዚህ አይነት ህልሞችን ካየን ለማንም መናገር የለብንም። እንደዚህ አይነት ህልሞችን ካየን በአላህ ነው የምንጠበቀው። አዑዙ ቢላሂ ሚነ ሸይጣን ረጂም ብለን ወደ ቀኝ በሌላ ሐዲስም ረሱል ሰለላሁ ዐለይሂ ወሰለም በቀኝ 3 እትፍ በሉ ወደ ግራም 3 ጊዜ እትፍ በሉ ብለውናል። እንቅልፉ ደግሞ አልመጣለህ ብሎ የሚያስቸግርህ ከሆነ ብድግ ብለህ እንቅልፉ አልመጣለህ የሚልህ ከሆነ ደግሞ ብድግ ብለህ ውዱእ አድርገህ 2 ረክዓ መስገድ። በቃ ለማንም አለመናገር። እንደዚህ አይነት ህልሞች ከሸይጣን ስለሆኑ ማለት ነው። እንደዚህ አይነት ሌሊት ላይ ግን የቅዠት ህልሞች እንዳይመጡብን የምንጠቀማቸው ሰበብያዎች አሉ። ለምሳሌ ማታ ስንተኛ ውዱእ አድርገን ምንተኛ ከሆነ በቀኝ ጎናችን ምንተኛ ከሆነ ዚክር የምናደርግም ከሆነ ቢስሚከ ረቢ ወضعቱ ጀንቢ የሚሉትን ዚክሮች አሉ። ሊተኙ ሲባል የሚባሉ ዚክሮች አሉ። ዚክሮቹን ከቻልን በአረበኛ ካልቻልን በምንችለው ቋንቋ አልሐምዱሊላህ ተጽፎ ተቀምጠዋልና በእኛ በምንችላቸው ቋንቋዎች ልንተኛ ስንል ዚክር አድርገን መተኛት። ቁርአን ቀርተን ከቻልን አያተል ኩርሲይ አመነ ረሱሉን እነኝን ቀርተን እነኝን መቅራት የማንችልም ከሆነ እነኝን ምንችል ከሆነ እነኝንና ሙዓዊዘቶችን ቁል ሁወላሁ አሐድን 3 ጊዜ እጃችን ላይ ቀርተን እትፍ ብለን ሰውነቶቻችን 3 ጊዜ ቁል ሁወላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ 3 እየቀራ ሙሉ ሰውነታችንን ደባብሰን በቀኝ መተኛት። በዚህ መንገድ ምንተኛ ከሆነ ሌሊታችን የተስተካከለና ያማረ ከዚህ አይነት ቅዠት ህልሞችን ደግሞ አላህ ይጠብቀናል ማለት ነው ኢንሻአላሁ ተዓላ ቢኢዝኒላህ ተዓላ በአላህ ፍቃድ በአላህ እገዛ። ቀጣይ እንደዚህ አይነት ህልሞችን ለማን ነው ህልም ካየን ለማን ነው መናገር ያለብን? ምን አይነት ተፍሲሮችን ፍለጋ ስንሄድ ምን አይነት ሰዎችን ነው ለህልም ፍቺ መጠቀም ያለብን? በጣም ጥንቃቄ ማድረግ ያስፈልጋል። የነብዩላህ ዩሱፍ አለይሂ ሰላም የቁርአኑ ሱራ በሳቸው ሱራ መውረዱ ብዙ ነገራቶችን ከሳቸው እንድንማር ነው። አላህ ያ ሁሉ ሰፊ ሱራዎችን ሰፊ የቁርአን ትንተናዎችን አላህ በዛ ላይ ይገለጣልንና እንደዚህ አይነት ህልሞችን ስናይ ማን ጋር ነው ሄደን መናገር ያለብን? ተፍሲሩን እንዲነግራን ወደ ማን ነው ጠጋ ማለት ያለብን የሚለውን በአላህ ፍቃድና በአላህ እገዛ እንመለከታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።